በጣም በብዙ ሻርኮች ተከበናል። 1000 አካባቢ ይሆናሉ። ኧረ አሰክሺ እንደዛማ አይሆንም። እናም በዚህ ቦርሳ ውስጥ $100,000 አለ። ያንን $100,000 መልሰህ የምታመጣ ከሆነ ለአንተ አድናቂ ትሰጠዋለህ። ይኸው ለሱ ነው የምሰጠው። በል ክሪስ በል አድርገው። ተመልከት፣ ይሄ ሁሉ ሻርክ ነው። ተመልከተው። ወይኔ ፈጣሪ ሆይ ጂሚ በጣም ርቆ ወርዷል እኮ። አሁንም ፈጥነ ካላመጣው እየወረደ ነው የሚሄደው። አገኘው ጂኒ፣ አግኝቼዋለሁ። በል በቃ ና ቶሎ በል። ይኸውልህ $100,000። ይሄ ጓደኛዬ ኤራክ ይባላል። በቀኝ በኩል እንደምትመለከተው የዓለማችን ቀዝቃዛ ክፍል አለ። በጣም ነው የሚቀዘቅዘው። በግራ በኩል ደግሞ እንደምትመለከተው የዓለማችን ሞቃቱ ክፍል አለ። ቀዝቃዛ ወይስ ሞቃት? አንዱን ምረጥ። ሁለቱም በጣም ከባድ ናቸው፣ ግን ቀዝቃዛውን እመርጣለሁ። የፈጣሪ ያለ ይሄ ቦታ በጣም ቀዝቃዛ። እዚህ ጋር እንደምታየው አንድ አልጋ አለ። ምን ልታረገኝ ነው ጂኒ? እዚህ በምትቆይበት እያንዳንዱ ሰዓት $10,000 ለአንድ ሰው ትሰጣለህ። አሁን ነው የምንጀምረው? አዎ አሁን ነው የምንጀምረው። አሁን ሰዓቱን አስጀምሬዋለሁ። እባክህ እንደምንም እዛ ውስጥ መቆየት አለብህ። በቃ ሚሊዮነር እስክትሆኝ ድረስ ከዚህ አልወጣም። በጣም ጥሩ ነው፣ እንደዛ ነው ማረግ ያለብህ። ይኸውና እንግዲህ $10,000። ስማ ይዘው ሂድ፣ ገና ሰዓቱ አልደረሰም። በቃ ተመልሰን እንመጣለን። ቀጣዩ ውድድራችን ሁላችሁም የምትወዱትን ጨዋታ ይዤላችሁ መጥቻለሁ። የመስታወቱ ድልድይ፣ እንዲሁም ደግሞ ስኩዊድ ጌሙ ላይ የነበረውን 456 ቁጥሩን አምጥቼላችኋለሁ። ውድድሩ በጣም ቀላል ነው። ሁለት አማራጮች ይኖሩሃል። ከፊትህ ከሁለቱ አንዱ ወደታች ይጥልሃል፣ አንዱ ደግሞ ያቆያል። ስለዚህ የትኛው እንደሚያቆይህ መምረጥ። ሁሉንም መስመሮች አልፈህ ድልድዩን መሻገር የምትችል ከሆነ $456,000 ትወስዳለህ። ይህንን ሁሉ በምን አውቀዋለሁ ጂኒ? እኔ አንዴ እነግርሃለሁ። ወደ ቀኝ ዘለሃል። ከዛ የሚቀጥለው ግራ፣ ቀኝ፣ ግራ፣ ቀኝ፣ ከዛ ደግሞ ግራ። በል በቃ መዝለል ጀምር። መጀመሪያ ያልከው ግራ ነው። ተጨማሪ 12 ዝላዮች ይቀሩዋል። ወደዚህ መሰለኝ። በጣም አዝናለሁ። ግራ ያልኩ 3 ነበር። አንተ 2ቱን ነበር የልከው። ቀጣዩ ተወዳዳሪያችን ደግሞ 67 ቁጥር ትሆናለች። ቀጣይ የምትሄጂው ወደ ቀኝ ነው። ከዚህ በኋላ የሚቀሩትን መስመሮች በሙሉ የምትሻገሪ ከሆነ ከፊት ለፊት ያለውን $1 ትወስጃለሽ። የቀሩትን መንገዶች ደግሞ ልንገርሽ። ድጋሚ ትነግረኛለህ ጂኒ? አይ እንደዛ ማድረግ አልችልም። እሺ በቃ። የደነገጥሽ ትመስያለሽ። አዎ በጣም ደንግጫለሁ። ወይኔ ጥሩ ምርጫ ነው የመረጥሽ። ወይኔ ጥሩ ምርጫ አልነበረም። በጣም ይገርማል። ትንሽ እንኳን ረዘም ያለ መንገድ ይሄዳሉ ብዬ ነበር፣ ግን ሁለቱም እዚሁ ጋር ነው የወደቁት። ክሪስ ና እስኪ ትክክለኛውን መልስ ለሁለት ሰው ስናገር ሰምተሃል። በል እስኪ ደካማ የማስታወስ ልምድ ነው ያለኝ። እስኪ አሁን ወደ ቀጣዩ። በቃ ወደዛኛው ክፍል እንሂድ። በቃ እንደምታዩት እዚህ ጋር መተኛት ነው። ወደ ቀዝቃዛው ክፍል ተመልሰናል። እናም 1 ሰዓት ሞልቶታል። ይሄው $10,000 ለአንድ ሰዓታት ቆይተሃል። እናም እሷ $10,000 አግኝታለች። ምን እየተሰማህ ነው? እንደማስበው ብርህን ነው ማስጨርሰን። በጣም ረጅም ሰዓት አልጋው ላይ ተኝተህ ነበር። ግን የእውነት ተኝተህ ነበር እንዴ? አዎ ይገርማል፣ እንቅልፍ ወስዶኝ ነበር። ክሪስ ና ወደዚህ። ተው እንደዚህ አታርግ። ሰምተሃል? ሙሉ ሰዓቱን ተኝቶ ነበር። ምን ማድረግ እንዳለብህ ታውቃለህ። በቃ ክሪስ ይበቃል። ካንተ ጋር በኋላ እንገናኛለን። አሁን ያለነው 300 ሜትር ከፍታ ላይ ነው። ወይኔ ያስፈራል እኮ። ምናልባት እብድ ከሆንሽ ጉድጓዱ ላይ በተዘረጋው ገመድ ላይ ተሻግረሽ ካለፍሽ ከጉድጓዱ ወደዛ ያለውን $20,000 ትወስጃለሽ። አደርገዋለሁ። ተሻግሬ ብሩን ወስደዋለሁ። ልጀምር ነው። ጀምረዋለች። $20,000 እዛ ጋር አለ። እንዳትወርቂ። ወይኔ ወድቃ ነበር። ሰዎች ደርሻለሁ። እሱ በኋላ ይደርሳል። ቀስ በይ። ነይ። አሸንፈሻል። የስ $20,000 ወስደሻል። 5 ሰዓታት አልፈውኛል፣ ግን እየተቆጠረልኝ አይደለም። እዚህ ጋር ቅዝቃዜው በጣም ከባድ ነው። በዛ ላይ ደግሞ እየደበረኝ ነው። እንዴት ነው ቆይታው? እሱ አሪፍ ገንዘብ እያገኘች ነው። እኔም እሱን ነው የምፈልገው። የባንክ አካውንትህን ባዶ ነው ማድረግልህ። አስፈራራኝ። አታስፈራራኝ። ውድድሩ በጣም ቀሎታል። ከበድ እናድርግበት እስኪ።
አሁን ና እስኪ የለበስከውን ጃኬት ማውለቅ አለብህ። ሰዓቱን አቁመነዋል መቁጠር እንዲጀምርልህ ማለት ነው። እሺ ጃኬቱን አውልቀዋለሁ። ነገር ግን ጃኬቱን አውልቄ ስሰጥህ $10,000 ለሷ ትሰጣታለህ። እሺ ተስማምቻለሁ። ኧረ በለው እጁ እንዴት ነው የሚቀዘቅዘው በእናት። በል በቃ አንድ ነገር ልንገርህ፣ እያስገደድኩ አይደለም እንድትቆይ። መውጣት ትችላለህ። ምን ነው ብርህ አለቀ እንዴ? አይ እንደዛ አይደለም። በቃ እኔ እዚሁ ነኝ አልወጣም አልኩ። በጣም ቀዝቅዞኛል በእናት። አሁን አይደብርሽም? አልወጣ ነው። ትችላለህ፣ ችግር የለውም። ወይኔ በረዶ ልሰራ እኮ ነው በእናታችሁ። አውጡኝ። አሁን 1 ሰዓት ስለሞላ ይሄው $10,000 መጥቷል። ስለዚህ አሁን $80,000 ላይ ደርሰሻል። $80,000 ይበቃል? አዎ ይበቃል። እኔ ልወጣ ነው። ፈጣሪ ሆይ አሁን ደስ አለሽ? $80,000 አሸናፊ ሆነሻል። በቃ ወደ ሞቃቱ ክፍል ልግባ። አቁም። እንደዛ አይቻልም። ከቀዝቃዛ ወደ ሞቃት። ኧረ በለው ልትሞት ነው እንዴ?